الله سبحانه وتعالى كسوّج مكاكل سو مرضى كنبياتوچ مكاكل ودادوچ مرضى الله خليل الرحمن ميلاچو نبيان يا الله سبحانه وتعالى يلب وداد يتوالو انت كو سو يلب وداد ያለው ወዳጅ አይደል ሚመርጠው ሰው አለው الله سبحانه وتعالى ከነቢያቶቹ መካከል እኚህ የልቤ ወዳጅ ናቸው ያላቸው ሰው ማን ናቸው إبراهيم عليه السلام وخليل الرحمن الله سبحانه وتعالى فبزو فتناوች ፈትኗቸዋል ከፈተናዎች መካከል ሰው ሊፈተንባቸው በማይችሉ ፈተናዎች ጭምር ፈትኗቸዋል ነፍስን ስጠኝ ብሏቸዋል በሰዎች መካከል ከሊመት ተውሂድ የአላህን ብቸኛ ተመላኪነት ተናገረው እሳት እንዲወረወሩ ተፈርዶባቸዋል አላህ ለዛ እሳት ኩን በርደን ወሰላምን አላ ኢብራሂም በኢብራሂም ላይ አንሺ እሳት ሆይ ሰላም ሁኚ ቀዝቃዛ ሁኚ ያላት በእሳት ተፈትነዋል በልጅ ማጣት ተፈትነዋል እድሜያቸው የመጨረሻውን ዑምር እስከሚደርስ ድረስ እጃቸው ላይ ዝርያ መቀጠያ አልነበራቸው ዝርያ እኮ ከባድ ነገር ነጠላነት እኮ መጥፎ እኮ አይደል ነጠላነት እኮ መጥፎ እኮ ሰው እኮ ከልብስ ላይ ልብስ የሚደርበው እንዲሸፍነው ብቻ አይደለም ነው አይደለም ነጠላነት መጥፎ ስለሆነ ነው የኔ የምትለው ሰው ማጣት መጥፎ ነው አጠገብህ የሚደርሰው ማጣት በጣም መጥፎ ነው ለከሊያ ረቢ ላ ተዘርኒ ፈርደን ወአንተ ኸይሩ الوارثين አሉ ጌታዬ ሆይ ነጠላ አድርጋ አትግደለኛል ነጠላነት ከባድ ነው እስከ እድሜያቸው መጨረሻ ድረስ አላህ Subhanahu Wa Ta'ala የሚጠሩበት ስም የሚሆናቸው የሚመረጡበት አልሰጣቸው ታገዱት በእድሜያቸው መጨረሻ ላይ አላህ Subhanahu Wa Ta'ala በሁለት ልጆች ሲያበስራቸው የወደዱት ልጅ ምትክ ይሆናል ብለው ያሰቡት ልጅ ይሄን ጥሪ ያስተላልፋል በሰዎች መካከል ኃላፊነትን ይሸከማል ብለው ያሰቡት ልጅ አላህ ሲያያቸው ተንጠለጠሉበት ለሙሳ እናት አላህ ምን አለ ልጇን በውሃ ላይ ጥላው እንድትመለስ ከታዘዘች በኋላ ውሃ ላይ ጥላው ስትመለስ ለውላ ربطنا على قلبها ዶ በልቧ ላይ ባናንጠለጥለው ኖሮ እኮ አለ አላህ ከባድ እኮ ነው ልጅ ከባድ ነው ኢብራሂም አለይሂ ሰላም በሺዎች የሚቆጠር ኪሎ ሜትር እያቋረጡ መጥተው የሚያዩት ልጅ ሆነ አላህ አያላ አንተ ማን ነህ እኔ ብቻ ነኝ አለ ይሄ ልጅ ወስዶ ፈተናቸው አላህ ልጅህን ውሰድና ተው አንድ ቋንቋ አትሂድ አንድ ቋንቋ አታገኘው አንድ ነገር ነው ልጅህን ረዳው አላቸው አላህ ፈተናቸው ልጃቸውም ታዘዘ እሳቸውም ታዘዙ ወናደይናሁ አያ ኢብራሂም አላቸው አላህ ከሰማይ አላህ ጠራልና በቃ አላቸው ሰጣተ ሩቢያ እውነት ብለሃል በቃ የታዘዝከውን ነገር ፈጽመሃል አድርግ ያለህን ነገር በሙሉ አድርገሃል አላህ وإذ ابتلى إبراهيم ربه بكلمات فأتمهن له ሁሉንም አይነት ፈተና ፈተነ ኢብራሂም አሟላ አንድ ነገር ሳይቀር ሁላችሁም የምታውቁት ነገር በዚህ ደረጃ ወደ አላህ Subhanahu Wa Ta'ala የቀረበ ሰው ግን በሱረት الشعراء አላህ ለምኑት ኢብራሂም አለይሂ ሰላም በመጀር ያላቸውን ነገር በሙሉ ሰጥተውታል የጠየቀውን ነገር በሙሉ ለአላህ ፈጽመዋል እንዳዘዛቸው ኑሯል እንደከለከላቸው ተከልክለዋል ግን አላህ ሲለምኑ እንዳልታቃለ ታንተና ወዲያ ሲቀራ ካሪው ሰምታችሁት ከሆነ ولا تخزني يوم يبعثون يوم لا ينفع مال ولا بنون إلا من أتى الله بقلب سليم ጌታዬ ወይ እንዳታዋርደኝ ሰዎች ሁሉ ተቀስቅሰው በሚመጡበትና የጥሪ መዝገባቸው የሚከፈትበት ቀን ጌታዬ እንዳታዋርደኝ
ሁሉ ነገራቸውን ለአላህ ሰጥተው ዱንያ አኺራቸውን በሙሉ ለማሳመር ቀንና ማታ ለፍተው ሰዎች በማይፈተኑባቸው ነገሮች በሙሉ ተፈትነው አላህ ካረጋገጠ በኋላ ፈአተመሁነ ካላቸው በኋላ ወላ ተኽዚኒ የውመ ዩብዓሱን ጌታዬ ሆይ እንዳታዋርደኝ